ሰላም እንደምናላችሁ ደህና ናችሁ ሆይ? የኢትዮጵያ አዲሱ ንጉሠ ነገሥት ንጉሥ አለቃ ሚካኤል አረጋ ነኝ። እንደገና መጥቻለሁ። እንደምናላችሁ እግዚአብሔር ይባርካችሁ። ትንሽ ብዙም አልይዛችሁም፣ ብዙም ሰዓት የለኝም። ዋና ዋና ነገር ልነግራችሁ ነው። ከረጅም ጊዜ በኋላ እንደገና በሌላ ቪዲዮ መጥቻለሁ። እንደምታዩት እግዚአብሔር እንደተናገረኝ የኢትዮጵያ ትንሣኤ ጊዜ ላይ እንገኛለን። ክብር ለእግዚአብሔር ይሁን፣ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ኢትዮጵያ መጥቼ የነበረ የዛሬ 6-7 ወር የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቄዳር ተጠምቄ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ። በጣም ነው የምወዳት። ሚካኤል በሚካኤል ዕለት ነው የተወለድኩት፣ ሰኔ 12 ባሌ ጎባ በ1972። ለዛ ነው አባቴ ሚካኤል ያለኝ። ቅዱስ ሚካኤል ጠብቆኛል። በብዙ ነገር ውስጥ በብዙ መከራ ውስጥ ነው ያለፍኩት። በአሜሪካ ውስጥ በኢትዮጵያ ውስጥ እያለው ቅዱስ ሚካኤል ጠብቆኛል። እንደዛ ማለት ለምስሎቹ እንሰግዳለን ማለት አይደለም። እኛ የምንሰግደው ለክርስቶስ ኢየሱስ ነው። እኛ የምንሰግደው ለእግዚአብሔር ነው። ግን ቅድስት ድንግልት ብጽዕት ማርያምን እንወዳታለን። እግዚአብሔር አምላክ ሆይ በአብ በወልድ በመንፈስ ቅዱስ የምናገረውን እንዲያስተውሉ ኢትዮጵያውያን ወገኖችን እንደምወዳቸው እንዲያውቁ እንዲረዱ ነው ዛሬ ከእንደገና የመጣሁት። እንደምታውቁት እኔ ነኝ አዲሱ ንጉሠ ነገሥት እያልኩ ነው። ሁላችሁም በነገራችን ላይ ኢትዮጵያውያኖች ንጉሶችና ንግስቶች ናችሁ። መጀመሪያ ንግስና የተጀመረው በኢትዮጵያ ውስጥ ነው። ዛሬ እነ እንግሊዝ ከኛ ሰርቀው ነው። ኢትዮጵያ ዋጋ የከፈለችው የተቀቡትን ንጉሠ ነገሥት ቀዳማዊ ኃይለ ሥላሴን ገድለው መንግስቱ ኃይለ ማርያም ከዙፋናቸው ስር ካረጉ በኋላ ደም አይታችኋል፣ እንደ ጎርፍ መፍሰስ ጀመረ። ኢትዮጵያኖች በምድር ሁሉ ተሰደድን። የተቀባውም በነካችሁ ቁጥር እግዚአብሔር ደግሞ ይቀጣችኋል። እና አንድ ቃል ላንብብላችሁ፣ የእግዚአብሔርን ቃል። ይሄ የዛሬ 2-3 ዓመት እግዚአብሔር ተናግሮ ማንም ሰብኮኝ አይደለም ወደ ኦርቶዶክስ እግዚአብሔር አሳይቶኝ ስለ ድንግልት ማርያም ስለ መልአኮቹ በዳላስ በሚካኤል ቤተክርስቲያን ሄጄ ነው ይሄን 80 አሐዱ መጽሐፍ ቅዱስ የገዛሁት ራሴ። እና ላንብብላችሁ በመዝሙረ ዳዊት ላይ በመዝሙረ ዳዊት ምዕራፍ 105 ላይ ሄዳችሁ ይሄንን ቃል እንድታነቡ በትህትና ነግራችኋለሁ። እግዚአብሔር ይባርካችሁ። ከኔ ጋር አንብቡ። 105 ከቁጥር 14 ጀምሮ አምስት ነው የሚለው የዛኛው የ66ቱ መጽሐፍ ላይ 105 ላይ ነው የሚለው። ምናልባት በኢትዮጵያ 105 ላይ ነው የሚለው። ላንብብላችሁ በዚህኛው ላይ 104 ላይ ነው የሚለው። በ80 አሐዱ መጽሐፍ ላይ 104 ነው። በ66ቱ 105 ላይ ነው። ቼክ ማድረግ ትችላላችሁ። የቀባቸውንም 14 ጀምሮ ሰው ግፉ ያደርግባቸው ዘንድ አልተውም፣ ስለ እነርሱም ነገስታቱን ገሰጸ። የቀባቸውን አትዳስሱ፣ በነቢያቱ ላይ ክፉ አታደርጉ ይላል። እና እግዚአብሔር የተመሰገነ ይሁን። የተቀባነውን አክብሩ። ኦኬ። እግዚአብሔር መልሶ
ይሄንን ክብር ወደ ኢትዮጵያ መልሷል በእኔ ላይ አድርጎ። በብዙ ፈተና ውስጥ ነው ያለፍኩት ወገኖቼ ሆይ። በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምሮ ባለፈውም አንብቤላችኋለሁ፣ አሁንም ደግሜ ማንበብ እችላለሁ። ኢትዮጵያ ትንሣኤው ላይ ነች ያለችው። ኢትዮጵያን እግዚአብሔር ባርኳታል። በምን? ከነቢያቶቹ የተነሳ ከተቀቡት የተነሳ እግዚአብሔር ቀብቶ ኦልሬዲ ለእናንተ ልቆኛል። አክብሩ። የትንሣኤ ጊዜ ላይ ነው የምትገኙት። በዚያም ዘመን ስለ ሕዝቡ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። የትንቢተ ዳንኤል ምዕራፍ 12 ቁጥር 1። ሕዝብም በምድር ከተፈጠረ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ መከራ ዘመን ይሆናል። በዚያን ዘመን በመጽሐፉ ተጽፎ የተገኘው አሕዛብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች ሴቶች ለዘላለም ሕይወት፣ እኩሌቶቹ ለፍጥረት ለዘላለም ጉስቁልና ይነሳሉ። ብዙዎቹ እንደ ሰማይ ጸዳል፣ ከጽድቃቸው ብዙዎች እንደ ከዋክብት ለዘላለም ያበራሉ። ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ ቃሉንም ዝጋ፣ መጽሐፉንም አትም። ብዙ ሰዎችም ይመረምራሉ፣ እውቀትም ይበዛል። ስለዚህ ስለ ሕዝብ ልጆች የሚቆመው አለቃ ሚካኤል ይነሳል። በሚካኤል ዕለት ነው የተወለድኩት። እግዚአብሔር አስተምሮኝ በፕሮቴስታንት ቤተክርስቲያን ውስጥ ነው ያደግኩት፣ ወይም በጴንጤ ውስጥ። አሁን ግን የዛሬ 2 ዓመት እግዚአብሔር አሳይቶኝ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተመልሼ በለሚኩራ ቅድስት ሚካኤል ቤተክርስቲያን ቄዳር ተጠምቄ ኦርቶዶክስ እናቴ ቤተክርስቲያን ውስጥ ተመልሻለሁ። እንደዛ ማለት ጴንጤን እጠላለሁ ቃውማለሁ አይደለም። እግዚአብሔር ለሁለቱም አርጎ የቀባይ ነኝ። ፕሮቴስታንትንም ጴንጤን ወንድሞቼንም ወዳቸዋለሁ፣ ኦርቶዶክስ ቤተክርስቲያኔንም አከብራለሁ። ሁለታችሁን ደግሞ አንድ በማድረግ ነው እግዚአብሔር የቀባኝ። ስለዚህ ይሄ የድሮ ሲስተም ኦልሬዲ ፈርሷል። ኢትዮጵያን እግዚአብሔር ከእንደገና አንስቷታል። የዓለም ሁሉ መሪ አድርጓታል፣ በእኔ ውስጥ አድርጎ ማለት ነው። አሜሪካኖቹም ወዳቸዋለሁ። በእንግሊዘኛ ኦልሬዲ ቀርጬ መልእክት አስተላልፌያለሁ። ለእናንተ ነው የምነግራችሁ። አብይ አህመድ መንግስት ያው እንደምታውቁት የዮሐንስ 10:10 ላይ መጽሐፍ ቅዱስ ሲናገር ሰይጣን ሊያርድ ሊያጠፋ ሊገድል እንጂ ስለሌላ አልመጣም። አብይ አህመድ በጨለማው ዓለም ተቀብቶ በጨለማው ዓለም ነግሶ ኢትዮጵያን ሸጧል፣ ለአረቦች ሸጧል። ወንድሞቻችንን እያገዳደለ ነው ያለው። አሁን ደግሞ ኤርትራ ወንድሞቻችንን፣ ኢትዮጵያ ወንድሞቻችንን ሊያስገድል ነው ያለው። የኢትዮጵያ ምድር ሰራዊት፣ የፋኖ ኃይል፣ የኦሮሞ ኦነግ ሸኔ እንዳለ ወንድሞቼ ኢትዮጵያውያን ንጉስና ንጉሶች ናቸው። ሆል ወርልድ የሁሉም ዓለም ሁሉ የኢትዮጵያ ሆናለች። አሁን እኔ በኔ ምሬት ውስጥና በእግዚአብሔር መልአኮች ቁጥጥር ስር ነው ያሉት። እኔ ማንኛውንም ስጽፍ ስጸልይ የትኛውም ዓለም ላይ ይመታሉ፣ የትኛውም ዓለም ይጠበቃል። ከዚህ የተነሳ እግዚአብሔር እችን አረንጓዴ ቢጫ ቀይ በሰማይ ላይ ያለው ቀስተ ደመናው የኛ ነው። ከዚህ ላይ ተነስቶ ነው አፍሪካን እንዳለ ባንዲራቸው የተሰራው። ስለዚህ እግዚአብሔር ኦልሬዲ ቀብቶኛል። የማንም 5 ሳንቲም ፈንድ ያደረገኝ የለም። የማንም ኦርጋናይዜሽን እኔን ፈንድ ያደረገኝ የለም። በራሴ ታይም የአሁን ሆቴል ተከራይቼ ነው ይህንንም እየቀዳሁ ያለሁት። እግዚአብሔርን ሳገለግል የኖርኩ ነኝ። ቃሉን ስበላ ስጾም ስጸልይ ሴንት ሉስ የሚባል ቦታ ነበርኩ። 2007 ነው ወደ አሜሪካ የመጣሁት። ወንጌል ነው ጥማቴ። ከዚህ የተነሳ ነው እግዚአብሔር የቀባይ ቅባቱን እኔ ላይ ያደረገው። አሁን የአብይ መንግስት ትፈርሳለህ ብዬዋለሁ። ኦልሬዲ ፈርሷል። ኢትዮጵያ መጥቼ አብረን እንድንሰራ ጽፌለት ነበር፣ እምቢ ብሎ ነው። ኦልሬዲ መንግስቱ ፈርሷል። አሁን ለኢትዮጵያ ለመምጣት እየሞከርኩ ነው። አሜሪካኖቹ ደግሞ ወዳቸዋለሁ፣ ግን ቅባቱ ከወጣ ብዙ ነገር በረከት ስለሚሄድ እንዳልወጣ ስራዬ ላይ ብሎክ በማድረግ የገንዘብ ፈንድጄ እንዳይገባ የተዋጉ ነው። ግን አይችሉም፣ ነግሬያቸዋለሁ። አያሸንፉ። መልአኮች ከኛ ጋር ናቸው። ወደ ኢትዮጵያ እመለሳለሁ። በሚኒሊክ ቤተመንግስቴን እንደገና መሰርታለሁ። የእነ አብይ አህመድ ጨለማው መንግስት ኦልሬዲ ፈርሷል። ታውቃላችሁ፣ ዶክተር ወንድሞቻችን ተምረው አስረው እየገረፏቸው ነው። በረሃብ ቤተሰቦቻቸውን እየጨረሱ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 10 ቁጥር 10 ሰይጣን ሊያርድ ሊያጠፋ ሊገድል ነው። ጨካኝ ነው ሰይጣን እና የራሳቸው ስልጣን ከሚያጡ 5-10 ሚሊዮን የኢትዮጵያ ሕዝብ ቢረግፍ ምንም አይመስላቸው። ለእነ አብይ አህመድ መልእክቴ
አከብርሃለሁ አብይ አህመድ ሳኦልን ገሎ አይደለም ዳዊት የነገሰው እኔ በመግደል አላምንም የማናችሁም የፋኖም የኦነግ ሸኔም አልሆንም ኢቭን የኢትዮጵያ መከላከያ ሰራዊት በእንዲ እጃቸው የተቀባባለ ጀነራሎች እናንተም ዞር ማለት አለባችሁ ደም እጁ ከነካው ጋር እግዚአብሔር መንግስት አይሰራም እንደዛ ማለት እጠላችኋለሁ ገላችኋለሁ አይደል ምናልባት ፍርድ ትቀበላላችሁ የዘራውን ሰው ያጭዳልና ስለሚል ማለት ነው ስለዚህ የኢትዮጵያ ሰራዊት መከላከያ ሰራዊት የፋኖ ኃይል የኦነግ ሸኔ ንጉሶችና ንግስቶች ናቸው አሜሪካ የናንተ ነች አሁን ካናዳ የናንተ ነች ምንም ውሸት የለው ሳውዲ አረቢያ የናንተ እንዳለ ሊደሮቹን በአለም ላይ ያሉትን የዮሐንስ ራእይ ላይ ሄዳችሁ ማንበብ ትችላላችሁ ይሄ የሰይጣኑ መንግስት ይሄ በመግደል በመሪነት ፕራይም ሚኒስተር ስላለ እሱ ስላዘዘ እነሱ ምንም ኃይል የላቸውም የአውሬው ልጆች ናቸው ሲገሉ ሲያጨረብሩ ሲደፍሩ እጅ ሲቆርጡ ብልት ሲቆርጡ የሰው ሴት ሲደፍሩ የሰው ትዳር ሲያበላሹ የነበሩ ናቸው እነሱ ኃይል የላቸውም ካሁን በኋላ ቅባቱን ወደ ተቀባነው ወደኛ አድርጎታል እህቶቻችን በአረብ ሀገር እየተሰቃዩ ነው ታውቃላችሁ ወንድሞቻችን በሊቢያ ታስረው እየተሰቃዩ ነው በሳውዲ አረቢያ እስር ቤት ውስጥ እኔ ሊገሉኝ ያላረጉት ነገር የለም አልገደሉኝም ሊገሉኝም አይችሉ ከእግዚአብሔር ተቀብጬ የመጣው ስለሆነ እና ግን ኢትዮጵያውያኖች ትንሽ አዝኛለሁ ይገርመኛል ኢትዮጵያ ብዬ ንጉስ ብዬ ለእናንተ 24 ሰዓት ጸልይ ላይክ ሼር እንኳን አታረጉ በጣም ነው የሚገርመኝ ትንሽ ሂዩማኒቲ ግን ይሰማችሁ ለእናንተ ብዬ ነው ሁለት ትራክ ነበር አንድ ሸጭን የመጣሁት ወሰን አካባቢ ሚኪ ባልትና ሚል ከፍቻለሁ አግዙ እዛ ማሰራቸው ልጆች አግዙ ለእናንተው ነው እኔ አሜሪካ 17 አመት ነው የኖርኩት ወገኖቼ ሆይ ምንም አልፈልግም ከእናንተ ሆነስት እንደው እንዲህን ለብሼ ምናምን ስልጣንን ፈልጌ አይደል ይሄ መጨረሻ ቻንሳችሁ እኔን ተከባክባችሁ እኔን ጠብቃችሁ ወደ ንግስና እንደው ብላችሁ ካላመጣችሁ ኢትዮጵያ የዓለም ሁሉ ህዝብ ተነስቶባል አብይ አህመድ እንደሆነ ሸጧችሁ እየሸጣችሁ ቢል ጌትን አይታችኋል አይደል ኢትዮጵያን ሲያንጠለጥልለት እንዲያተርፈው አያተርፈው ከመጣው ቁጣ አያተርፈው ለአረቦቹ ለሳውዲዎቹ ከእንደገና ለዱባዮቹ ሸጧል አገር አይወድ እሱ ራሱን ነው ዱባይ ቤት ሰጥተውታል አሜሪካ ገዝተውለታል ምን ቸገረው ያስገድላል አሁን የዓለም ሁሉ ፕሬዝዳንት ፕራይም ሚኒስተር ጠባቂዎቻቸው በጠባቂዎቻቸው እንዲታሰሩ አዝዣለሁ እስረኞች ናቸው እየተነጋገራችሁ ኢትዮጵያ የተባረከች ነች የተለያየ ቋንቋ አላችሁ ኦኬ ያልሰሙ ወገኖችን ፋኖ ወንድሞች እጃችሁን እርስ በርስ ስጡ ለኢትዮጵያ ሰራዊት ስጡ ፋኖች መዋጋት አቁም ኦነግ ሸኔ ማቁም አሁን ሰላም ይምጣ እኔ ወደ ምድር ይልምጣ ምድራችንን በሰላም ኢትዮጵያኖች ናቸው ዓለምን እንመራ ዓለም ሁሉ የኛ ነች እንኳን ደስ አላችሁ መገዳደል አቁሙ እና አብይ አህመድ ይሄንን ገዳይ ጀነራል ምናምን አሳስሯቸው በቃ የቁም እስረኛ አርጓቸው አንድ የኢትዮጵያ ፓርቲ ሚላል እግዚአብሔር የሰጠኝ እሱ መጥቻ አቋቁማለሁ ኢትዮጵያን ወደ ትልቅ ዓለም ሁሉ የኛ ነች ይሄ ዩኤስ አርሚ የኛ ነው ካናዳ አርሚ ሁሉም ቻይና አርሚ አይታችኋላ ራሻ ውስጥ ዩክሬን ገብታ ከዩክሬን ውስጥ ሰርተው ድሮን እንዴት አድርጎ እንደመታቸው ምክንያቱም ሲስተሙ ኦልሬዲ ተሰብሯል ይሄን ያክል ጥበብ ነው እግዚአብሔር የሰጠን በቃ ይሄ እነዚህ የዓለም መንግስት ኃይል የላቸው ክሪሚናል ናቸው እነ ቤንጃሚን ናታንያሁ እነ አብይ አህመድ እነ የዱባይ እንዳለ ሊደሮች ዶናልድ ትራምፕ ፖለቲከኛ አይደለም በነገራችን ሆነስትሊ አይደለም ለዛ ነው የጠሉት ሊገሉት የፈለጉት እሳቸው እግዚአብሔር ይባርካቸው አሜሪካንን ይወዳል እውነት በቃ አሜሪካ አንደኛቱ ለምን አገር ተደፈሩ መጽሐፍ ቅዱስ ስለማያነቡ ሚስጥር ስለማያውቁ ከዛ ውጪ ላለፉት 20-30 አመታት አፍሪካንን የሸጠ እህቶቻችንን ታቃላችሁ ደማቸውን ማህፀናቸውን ስንት ነገራቸውን የሸጡት ቆሻሾች ናቸው የአውሬው ልጆች ናቸው ሶ እነሱን አሬስት አርጉ እኔ ወደ አገር ቤት እንድመጣ አመቻቹ ኢትዮጵያን ነፃ ትሆናላችሁ አሜሪካ የኛ ነች የጥቁሮች ነች የኢትዮጵያኖች ነች ካናዳ የኛ ነች
ሳውዲ አረቢያ የኛ ነው፣ ራሽያ የኛ ነው፣ ቻይና የኛ። በቃ ይሄ ሁሉ የአጭበርባሪ ሊደር ከመቶ አይበልጡም በዓለም ላይ። እነሱን የቁም እስረኛ አድርገን ነው የምናስራቸው። ከዛ አንተ የኢትዮጵያ ሰራዊት ብረት ይዘህ የምትሸከም እያንዳንድ ሰራዊት ምን የመሰለ ቤት አሜሪካ ይኖርሃል፣ ካናዳ ይኖርሃል፣ አዲስ አበባ ውስጥ ይኖርሃል። ጀግኖች ናችሁ። ምግብ በነፃ እያንዳንድ ቴስላ መኪና ይኖርሃል። አዲስ ተች ስክሪን መኪና ምንም ሳትከፍል የዓለም ሁሉ ነገር የኔ ሆኗል። አሁን ውሸት አይደለም እነግራችሁ። መገዳደል አቁም። ሁሉም አንድ ጦር ሁሉንም ያዋቀረ ፋኖንም ሸኖንም ኢትዮጵያ ሰራዊትን ያቋቋመ አንድ የኢትዮጵያ ፓርቲ ስራ አደራጁልኝ። በእግዚአብሔር ቃል ነው። በኦርቶዶክስ ቤተክርስቲያን ሽማግሌዎችን መሪዎችን እንዴት አድርጎ የኦሮሞንትንን እንዳስቀመጠ አብይ አይታል። አባባ ጴጥሮስ እግዚአብሔር ይባርካቸው እውነተኞች አሉ። እንደዚህ ከነሱ ስራ አርጋችሁ እነ ፓስተር ጻድቁ አሉ ደግሞ በፕሮቴስታንት የኔ አባት ናቸው። ፓስተር ተስፋዬ ሴንሎስ የኔ አባት ናቸው። ፓስተር መርዕድ ምሎንጌ ትልልቅ ተስፋዬ ጋቢሶ ታምራት ኃይሌ አሜሪካ እነዚህ አንድ ላይ ሆናችሁ አንድ ነገር አቋቁሙ። አዲስ የኢትዮጵያ መንግስት ይቋቋም እና በክብር ጓደኛ ያለች በሂሩት አስረው እያሰቃዩት ነው። እውነቴን ነው የምነግራችሁ። መከራዋን እያሳዩት አረቦቹ ሌሎችም ሀገር አሉ። ወነኛን ወደ ሀገር ቤት አስመጡን። በሰላም አገሪቷን እንረከብ። አገሪቷ ደም መፍሰስ ይቁም። አገሪቷን ወደ ሀብት ኢትዮጵያ ውስጥ ያለው የከርሰ ምድር ሀብት አሜሪካኖች አሉ፣ ካናዳኖች አሉ፣ ጓደኞቼ ወርቅ ነዳጅ ማውጣት ይችላሉ። መተው ያወጣሉ። የራሻን የቻይናን ኩባንያ አርገን በሰላም አፍሪካን ነፃ እናወጣለን። ካሁን በኋላ የሚቀጥሉትን ክርስቶስ ኢየሱስ እስኪመጣ ድረስ ዓለምን የምመራው እኔ ነኝ። እውነቴን ነው የምነግራችሁ። ጦር አያስፈልገኝ፣ ማዘዝ ብቻ ነው። መጽሐፍ ማዘዝ ጎጥቼ ፖስት ማድረግ የማይጠበቅብኝም። በልቤ ራሱ ሳዚም ትመታላችሁ። I'm telling the truth። ክርስቶስ አሁን ሲያልፍ በለስ መብላት ፈለገና በእርሻው መካከል በለስ አጣባት፣ ረገማት፣ ደረቀች። ይሄን ያክል ፓወር አለኝ። አልዋሻችሁም። ይሄ ባል ሚስት አንድ ሚስት ነው የሚያስፈልገው። ይሄ አሮጌው አልፏል። እነሆ አዲስን ነገር አደርጋለሁ። አዲሱን ነገር አሁን ይበቅላል። አሁን የመዳን ቀን ዛሬ ነው። ቀን እያለፈባችሁ ነው ኢትዮጵያውያኖች። ከዚህ የተነሳ የአብይ አህመድ የብልጽግና በያውራጃ ያላችሁ የፋኖ ልጆች እየመረጡ እየገደሏችሁ ተው። ኢትዮጵያኖች እየታረዳችሁ እኔን መጥላት እኔን መግደል ከኢትዮጵያ ጠላቶች ጋር መሰማራት ተውና ለእግዚአብሔር እጃችሁ ስጡ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙረ ዳዊት 68:31 ኢትዮጵያኖች እጃችሁን አንሱ። ዩኤ ያድናችሁ፣ የአሜሪካ መንግስት ያድናችሁ። ዩኤስኤ ለእርዳታ ነበር አይደል? ግን አይታችኋል። ኮራፕሽን ነበር ሲሰራ ነበር። ሶ ጋይስ እጃችሁን ወደ እግዚአብሔር አንሱ። የኢትዮጵያ ንጉሠ ነገሥት አንተ ማነህ ንጉሥ የሆንክ ነው? ሙሴ ማን የቀባው? የእስራኤልን ህዝብ ነፃ ያወጣ ማርቲን ሉተር ኪንግ ማን የቀባው? እግዚአብሔር። እኔንም የቀባይ ለእናንተ እግዚአብሔር ነው። ምንም አልፈልግም ከእናንተ። እስቲ አንድ ሰው ይውጣ። የኔ ጓደኛ አለች ዱባይ በእጆቿ ሰርታ ብዙ ነገር አርገን እዛ ሚኪ ባልትና የከፈተ ነው። ለምሳሌ 1000 እንጀራ ስንታዘዝ ማታ ለመጋገር ስንሄድ እና አብይ አህመድ ያጠፋሉ መብራት። በጣም ቆሻሾች። አስቡ። እኔ ኢትዮጵያ ውስጥ ጥቃት ሲፈጸም ባለፈው ለጸሎት ነው የመጣሁት። ለምን ሌላ ጥቃት ቢፈጸም አዲስ አበባ ውስጥ ኤንጂኦዎች ሁሉ ጠራርገው ነው የሚወጡት። ከዚህ የተነሳ ክላሽ ያደርጋል የኢትዮጵያ መንግስት። እኔ በመግደል አላ የመግደል ህግ የመብዛት ህግ ነው ታውቃላችሁ። አንድ በቆሎ ስትጥሉት 20-30 ሆኖ ነው የሚያፈራው። አትግደሉ ብያችሁ። አያችሁ
በኦሮሞ በኢህአዴግ ዘመን ኦሮሞ ወንድሞች ብዙ ናቸው ስልጣን እንዳይመጡ እያሉ ይገሉ ነበር። ኦሮሞ ላይ ስልጣን መጣ፣ ኦሮሞያኖች ወሰዱ። ኦሮሞያኖችን ደግሞ ነገርኳቸው፣ ተው። የ3 ዓመት በፊት ቪዲዮዎች አሉ። አትግደሉ፣ በገደልክ ቁጥር ስልጣኑን ነው ሰጣችሁና ማን ኢትዮጵያ ከጥግ እስከ ጥግ አይፈልጓችሁ። አብይ አህመድ የምትባል አይንህም ማየት አይፈልጉ። ብልጽግና የሚባል አይንህን አሰሙ። ዛሬ ስልጣኑ እኔ ላይ ነው። እኔ ነኝ መን እኔ ደግሞ አማራ አንደኛ፣ ኦሮሞ ሁለተኛ፣ ትግሬ ሶስተኛ። ኤርትራውያኖች ወደባችሁነት አልነጥቃችሁም። ወደባችሁ ለምን? እግዚአብሔር እኮ ነው የሰጠን። እናንተ ወደብ ትሰጡናላችሁ፣ እኛ ጋር ደግሞ ባሌ፣ አርሲ፣ ጎጃም የሚታረስ ዋት ማር አለ፣ እህል አለ፣ እናስገባለን። ኤርትራም እኮ የኛ አካሎች እኮ ናቸው። እኔ ኤርትራ ወንድምና እህቶቼ ናቸው አሜሪካ ውስጥ ልጆቼን ያሳደጉት። ቤተክርስቲያን ክርስቶስን ያገለገል ነው። ኢትዮጵያ ውስጥም እነሱን ነው የምንፈጥረው። ወንድሜ ኢሳያስ ኢትዮጵያኖችን ከጀርባ ሆነ ማስገደል፣ የትግራይ ወንድሞችን ከትግራይ ክልል ፈጽመህ ውጣ ፈጽመህ እንዳትገድል። ትግራውያን የተቀባ ህዝብ ነው፣ የንጉስ ዮሐንስ ዘር ነው። አማራን አትንካ። አማራ፣ ኦሮሞ፣ ቤኒሻንጉል፣ ኦሮሚያ አንድ ህዝብ ነው። አንድ ህዝብ፣ አንድ የኢትዮጵያ ፓርቲ ነው እግዚአብሔር የሰጠኝ። አንድ ነን። እስቲ ይሄን ደም ቁረጡት። እጅን ቁረጥ፣ ቀይ ደም። ቻይናውን ቁረጥ፣ ቀይ ደም። አሜሪካውን ቁረጥ፣ ቀይ ደም። ያ የክርስቶስ ደም ነው የፈሰሰልን። እኛ የሰው ዘሮች ነን። ሻልና ኪል አትግደል። በመግደል ስልጣን አትይዝም። አብይ አህመድን ገለ ስልጣን ለሚያስተውት ይውቁ። አሁን እኮ መች መግደል ሙከራ መፈቅለ መንግስት አደረገንበት። ወደቀ እኮ መንግስቱ የአብይ አህመድ። ተመልከቱ፣ ዩሮፕን ለመጎብኘት ሄደ አይደለ? እኔ የዛሬ 2-3 ዓመት ፌስቡኬን ተመልከቱ። ሪሺ ሱናክ ኢሚግራንትን ሲል መጀመሪያም ወደ ስልጣን ሲመጣ አግጆ ሪሺ ሱናክ የእንግሊዝ ፕራይም ሚኒስተር ተዋልኩት እምቢ ሲል ጸለይኩበት፣ ወረደ። ኦነረብል ስቴክ አሁን ያሉት ፕራይም ሚኒስተር ማለት ነው፣ የእንግሊዝ ፕራይም ሚኒስተር ስማቸውን በትክክል ልጥራ እሳቸው ወደ ስልጣን ሲመጡ ማለት ነው ጸልየላቸው ሆነስትሊ የሊባኖን ወንድሞቻችንን ይብቃ፣ ጋዛ ላይ የሚጨፈጭፉትን አቁሙ እስራኤላኖች። ፎር ሪል ኬር ስታመር እሳቸው ወደ ስልጣን እንዲመጡ ጸልየን የመጡት አለቅ ጸልየላል። ስለዚህ አብይ አህመድን ማግኘት አይፈልጉም። የእንግሊዟም ታሽታን ያገኘችው ማንም ያለ መንግስት ጫትህን መንካት አይፈልግም። ለምን? when Abiy Ahmed anything touch will be die because he is cursed. He have blood on his hand. አብይ አህመድ የነካ ሁሉ ይሞታል። yes እኔ አሁን አውቃለሁ የሱ ሚካኤል የሱ ገርልፍሬንድ እንትን ነች፣ ሚስቱ እንትን ነች፣ ለሷ ብርን እንክፈላት፣ ለሷ እንምከራት፣ ከዛ እንዲህ አድርገን ከሱ እንቅዳ። ቡልክራፕ እኔ አውቃለሁ። የምትሰሩት አታሸንፉ፣ ጌታን አታሸንፉኝም። የምትሰሩትን ሁሉ አውቃለሁ። አንድ ሚስት ሁለት ሚስት ሰለሞን ስንት ሚስት ነበረው? 300 ቅባቶች 500። ይሄ አንድ ሚስት ሁለት ሚስት የእናንተ የምትሰሩ ድራማ ዋት ይሄ ኮርት ሲስተም ወይም ፍርድ ቤት እሱ ሞቷል። በቃ በሱ አይሰራም። እኛ የምናስተዳድረው ከአሁን በኋላ በእግዚአብሔር መንግስት የፈለግነው ሀገር እንሄዳለን። ሀገር ሁሉ የኢትዮጵያውያን ነች። ኖ ፓስፖርት። ሁሉም በተለይ አርሚው፣ በተለይ ወታደሮች ምርጥ ቤት፣ ምርጥ መኪና፣ ምርጥ በነፃ ነው የሚሰጣችሁ ሁሉ ነገር። የጥቁር ህዝብ የሚባል ሁለተኛ አይሰራም። 100 ሚስት ማግባት ይችላል። 100 ሚስት yes እኔ ነኝ ንጉሱ።
እግዚአብሔር ዓለምን እግዚአብሔር አምኖ ሰጥቶኛል ከመላእክቶቹ ጋር ከሙሉ ፓወር ጋር ሁሉ ሀብት በዓለም ሁሉ የኛ ነው የኢትዮጵያ ነው የሱ ደግሞ መሪ ነው ክርስቶስ በአካል የለም መንፈስ ቅዱስ በውስጥ ያለ አብና ወልድ በሰማይ ያሉ የሰማይ መንግስታትና ኃይላትና ስልጣናት የሁለተኛ ነገሥት ምዕራፍ 6 ላይ ከኤልሳ ጋር የነበሩት የሳሰረ ገሎች መላእክቶች ሁሉ ከኔ ዙሪያ አሉ ኢትዮጵያ በዛ የተጠበቀች አፍሪካ the whole world people so ዓለም ሁሉ የኛ እኔ ምለው ነው የሚታዘዘው እንቢ ካልክ ማለት ነው አቁሙ በኔ ላይ የምትሰሩት ነው ይወድቋል ያብይ አህመድ በሱ ተቀጥራችሁ የምትሰሩ ሴቶች ጓደኞች ፖስት የምታረጉ ይሄን ፖስት አድርጉ ስትባሉ ፌስቡክ ሁሉ አቃለሁ ማላቅ አይምሰል ትቀጣላችሁ ከሱ ጋር ያለ እያንዳንዱ ቼን እያንዳንዱ ቴክስት ፎን ኮል everything is recorded በነገራችን እያንዳንዱ ሚቲንጋችሁ ቴክስታችሁ ፎን ኮንቨርሰራችሁ ዲሌት ያረከው ሁሉ አይጠፋም ከዳታችን ላይ ይኖዳል ዋትስአፕን ኦን እናረጋለን እኛ አሜሪካኖች ቴሌግራምን ራሻን ወንድሞቼ ኦን ያረጋሉ ዲሌት ያረጋችሁት ሁሉ ይገኛል ሁሉም አለ በሱ መሰረት ተቀጣል ሁሉም ዋጋ ትከፍላለህ ትታሰራለህ እንደ ግን አንገላችሁ መግደል ኃጢአት ለምን በጠላቶቼ ፊት ለፊት ራሴን በዘይት ቀባለው የሚለው ሃሌሉያ እብድነ ያልኩሉ እሱ ያሟል ይኸውልህ ኢየሱስ ክርስቶስ በሞተ ጊዜ በሶስተኛው ቀን ይነሳል በሞተ ጊዜ ፈሪሳውያን ተሰበሰቡና ክርስቶስ ተነሳ ካልን ይሄ ሰው በርግጥ ጌታ ነው ብለው እኛን አይሰሙንም እኛን ካልሰሙ ደግሞ እንጀራችን ይነካል ብለው የውሸት ነው መተው ደቀ መዛሙርቶቹ ሰረቁት ብለው አስወሩ ይላል መጽሐፍ ቅዱስ ሂዱና በማቴዎስ ላይ ሉቃስ ዮሐንስ እስካሁንም ድረስ የእስራኤል ሕዝብ ክርስቶስ ኢየሱስ እንደተነሳ አያምኑም ለምን በውሸት ሚካኤል እኮ ያሟል ፖስት ሲያደርግ ነው የሚለው አማኑኤል የነበረ ነው እያልክ የምታስወራው ውሸት እግዚአብሔር በልጅነቴ ራእይ ስለሰጠኝ ያንን ራእይ እንግዲህ አስቡት ኢትዮጵያ ዓለም መሪ ነች አንተ መሪ ትሆናለህ የሚል ራእይ ሲመጣ እንዴት ተቀበሉታላችሁ ወገኖቼ ከባድ ነው በዚህ ጠባብ አምሮ ቀስ በቀስ ነው እግዚአብሔር ግን የገለጠልኝ ያስተማረኝ ከዚህ የተነሳ አማኑኤል ነበርኩ ከዛ የኢሳይያስ ምዕራፍ 43ን እግዚአብሔር ተናገረኝ የአማኑኤል ሆስፒታል ሄዳችሁ ኢሳይያስ 43 ላይ የተጻፈውን ህይወት ተኝቻ ቃለው ምክንያቱም የተቀበልኩት ራእይ ይሄ አምሮ ጠባብ አምሮ በልጅነት አምሮ ሊቀበለው አይችልም ነበር ማረፍ ነበርብኝ ዛሬ ላይ ግን እያንዳንዱ ነገር ወጣ ይሄው የዓለም ህዝብ ያያየው ነው እግዚአብሔር የተመሰገነ ይሁን ምክንያቱም ኃይለ ሥላሴን ሲገሉ ክብር ከኢትዮጵያ ለቀቀ ከዚህ የተነሳ የሰው ልጅ መብላት መጠጣት እስኪያቅተው ድረስ ወንድሞቻችን ታረዱ በሰይጣን መጥቶ አረደ ለሚበላ ለሚጠጣ ህዝባችን ሁሉ ተንከራተተ እግዚአብሔር ግን መልሶ በኔ ላይ ቅባቱን አርጓል አሁን አፍሪካ አይታችኋል ቡርኪና ፋሶ ማሊ እንደ ሴኔጋል ሚድል ኢስት አፍሪካ ላይ ትልቅ ሪቫይቫል ተነስቷል እኛ ነን ያስነሳነው ከጀርባ እግዚአብሔር የተመሰገነ ያ ደግሞ ሰዓት ያው ዛሬ ኢትዮጵያ ላይ ደርሷል እኔ መጥቼ ነው ስልጣኑን የምረከበው ማንንም ኢትዮጵያን አይደናት እኔን ለመግደል የምትነጋገር የፋኖ መሪ የኦነግ ሸኖ መሪ የአብይ አህመድ ባዶ ናችሁ አትገሉኝ ኢማጂን አሜሪካ ያልገደለች እንዴት አንተ ትገለኛለህ ዛሬ አሜሪካን አርሚ ከኔ ጋር ዛሬ የራሻን አርሚ ከኔ ጋር ተመልከቱ ራሻ እኮ ገብቶ ነው የተመታው አልቆላችኋል ምን ባውሬላችሁ አብይ አህመድ ማጭበርበር ሙዋሸት በፌስቡክ እየወጣ በጀሌዎች የተለያየ አይነት ባዶ የሞታችሁ ናችሁ እግዚአብሔር ያፍርሳችሁ አሁን ዶክተሮችን የምታስርቡ አስተማሪዎችን ህዝቤን የምታስርቡ ውጋው በኢየሱስ ስም ከዙፋኔ ይገለበጥ ኢሳይያስ 43 ላይ እንዲህ ይላል በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አነባዋለሁ አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል ተቤዥቻለሁና አትፍራ በስሜ ጠርቻለሁ አንተ የኔ ነህ በውሃ ውስጥ ብሄድ ባለፍክ ጊዜ ከአንተ ጋር እሆናለሁ ወንዞችም አያሰጥም በእሳትም አትቃጠልም ሃሌሉያ በስንት ነገር ውስጥ ነው ያለፍኩት
ልጄን አንድ ነገር ጠየቅኳት። አንድ ቀን ወደ ትምህርት ቤት እያደረስኳት ኤሊያና ትባላለች። 16 ዓመቷ ነው። እዚህ ነው የተወለደችው። የ10 ዓመት ወንድ አለኝ ያኒስ የሚባል በጣም anointed በጣም የተከቡ ናቸው። በእግዚአብሔር ቃል ስልጣን ነው ያሳደግኳቸው። መሪ ነች ልጄ። የትም ቴክሳስ ውስጥ አንደኛ የሆነ ትምህርት ቤት ላይ ተመርጠው ጎበዝ ተማሪዎች ከዛ ውስጥ ነው። እግዚአብሔር የተመሰገነ ይሁን። አንደኛ የሆነችው ለትልቅ ዩኒቨርሲቲ ደግሞ እያዘጋጀኋት ነው። እና ምን አለች? ምን አልኳት? ኤልዬ እግዚአብሔርን ማገልገል ደስ ይላል። ኦ that's a great privilege አለች። በጣም ትልቅ ነው። መቀባትስ ደስ ይላል። አዎ እንደኔ መቀባት ትፈልጊያለሽ አልኳት። አይ ኖ ዳዲ እንዳንተ መቀባት አልፈልግም አለች። ምን ነው ላጣለው? ኖ ዳዲ ኖ that's fine, I just want to serve the Lord but I don't want to anoint like you አለች። ለምን መሰላችሁ ወገኖቼ? አንዳንድ ቀን ጠዋት ላደርሳቸው ስል መኪናዬ ውጭ አቆሜ ጠዋት ስነሳ መኪናዬ የለም። የቶትራክ ነበረኝና በቶትራክ ትምህርት ቤት አደርሳታለሁ። እና በጣም ብዙ ነገራዎች ሰልፍ አይታኛለች። እና ሰይጣን ምን ያክል ክፉ እንደሆነ አይታለች። በእግዚአብሔር ጸጋ ነው የቆምኩትና አሁን ይሄንን ሳነብለው ትዝ ያለኝ በእሳት ውስጥም በሄድክ ጊዜ አትቃጠልም። አይታችኋላ። ሲድራቅ ሚድራቅ አብደናጎ ወረወራቸው ያነጉሱ አሰግዱልኝም ብሎ ሶስተኛ ሰው ግን ታየ። የመላእክን መልክ የሚመስል ቅዱስ ሚካኤል ገብቶ ነው ያዳነኝ ከብዙ መከራ ውስጥ። ይሄ በመላእኮች ስዕሎች ነው፣ ስዕል አይደለም። ኢትዮጵያ የተከበረች ሀገር ነች። በመላእክ እንዴት አሸነፉ ጣሊያንን ጦር? የእግዚአብሔር መልአክ አግዟቸው። እንዴት እቺ የ3000 ዓመት ኦርቶዶክስ ቤት ኦርቶ ማለት ቀጥተኛ ነው። ዶክስ ማለት ሃይማኖት እውነትን እንዳያስተምሩ አባቶችን ገለው አስፈራርተው ነው እንጂ እቺ ቤተክርስቲያን እውነት አለ። በጫማ ነው የምትገባው ኦርቶዶክስ ቤተክርስቲያን ውስጥ። ሴት እንዲህ ተወጥራ እንደ ጴንጤ ቸርች እንዲህ ባዶ ራቁቷን ነው። እግዚአብሔር ክቡር የሆነውን የእግዚአብሔርን ቃል ማለት ክቡር ይሄን ክቡር የሆነውን የእግዚአብሔርን ቃል እህቶች ጴንጤዎች ራቁታቸውን ብርት እያሳያቸው አይደል የምትዘምሩት ቲክቶክ ላይ ክቡር የሆነውን ያባቴ ኦርቶዶክስ ቤተክርስቲያን ይሄን ያክል ነው የምታከብ። ፈረንጅ ሆነ ሀብታም ሆነ ምናምን ሆነ እንደ አብይ አህመድ አይደለም የምትሰደው ለፈረንጅ አውልቅ ነው የምትለው ቤተክርስቲያን ውስጥ። እቺን ቤተክርስቲያን ነው እግዚአብሔር ያከባ። እቺ ቤተክርስቲያን ነው ዛሬ የክርስቶስ ኢየሱስን መምጫ የምታውጀው በዓለም ላይ በኔ መሪነት። እሺ እግዚአብሔር ይባርካል። እነ ቴዎድሮስ ጣሊያን መጥቶ ሊይዛቸው ሲል ሽጉጥ ሲጠጣ አደራችን ባንዲራ ነው ያለው። እሺ አደራ ያለው እግዚአብሔር ዛሬ ታማኙ ላይ ጥሏታል። ኢትዮጵያን ለማንም አልሰጥም። እንደ አብይ አህመድ እንዳልመስል በሳት ውስጥ ነው ያለፍኩት። ነጮች ፊት ቆሜ ነው የምነግራቸው ኢትዮጵያ መሪ ነች። አልጠላቸውም፣ እወዳቸዋለሁ። ዛሬ ፋይት ማረገው ለነሱ። ነጮች እንዴት ተንቀጥቅጠው ስራ እንደሚሰሩ ለምን ሞርጌጃቸው ይነጠቃል፣ መኪናቸው ልጆቻቸውን መክፈል አይችሉም። ዛሬ ለነሱም ነው እየታገልኩ ያለው። እንዲህ አይነት ፓወርፉል የሆነ ራዕይ ነው ለኢትዮጵያ እግዚአብሔር የሰጣት። እኔ ፖስት ማረገው ላይክ ማረግ ትፈራናለህ። ኦሮሞ ስልጣኑ ሊወጣ ነው። ለኦሮሞስ ምን አረጋ? አብይ አህመድ አስገደለ እንጂ እርስ በርስ ምን አረገ? እኔ እኮ ባሌ ጎባ ነው የተወለድኩት። ምን አረገ ለባሌ ህዝብ? እግዚአብሔር ይባርክ። ሽመልስ ነው ትንሽ እርሻውን እንኳን ያሰፋው። ሂዱና ግደሉ ሲል ሽመልስ አረታው ይላል። ልብ አለው። ይሄ ልጅ እኮ ሰው አውሬው አብይ አህመድ ሶሪ እግዚአብሔር ቃል ይዤ እንደዚህ ተናገርኩ። ይቅርታ በጣም አንዳንዴ ስሜታዊ ይሆናል። ምድሬ ንጹህ ህዝቤ ላይ ከሚሆነው ነገር የተነሳ በወንዞችም ውስጥ አያሰጥም፣ በእሳት ውስጥም በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅም። እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ። ግብፅን ኢትዮጵያን ለአንተ ቤዛ አድርጌ ለወያንም ለአንተ ፋንታ ሰጥቻለሁ። በፊት የከበርክና የተመሰገንክ ነህና እኔም ወድጃለሁና ስለዚህ ብዙ ሰዎች ለአንተ ቤዛ አለቆችን ለራስህ ሰጣለሁ። ኢትዮጵያንና ሳባ ለአንተ። ይሄ የአማኑኤል ቤተክርስቲያን የአማኑኤል የተኛው ጊዜ ዛሬ 10 ምናምን ተጽፏል። በቃ ስለዚህ ነገር ስናገር ማለት ነው። በውሸት አሞታላት ራእይ እግዚአብሔር ስለሰጠኝ ዛሬ ጤነኛ ነኝ። 17 ዓመት አሜሪካ ውስጥ ኖርኩ። 16 ዓመት ስማርት የሆነች ልጅ አሳድጊያለሁ። ሰክሰስፉል ቢዝነስ አለኝ። አሁን የምሰራው ዳላስ ውስጥ ከወንድሞቼ ጋር ነው። ትልቅ የትራኪንግ ካምፓኒ ኦኬ። ሰሞኑን ከዳላስ እያመጣው
ኖርስ ካሮላይና ነው ጭነት ማመላለሰው። በጣም ረጅም በጣም ከባድ መንገድ። በጣም ጤነኛ ነኝ። ውሸት ነው። እኔ በጣም ጤነኛ ነኝ። ያበደው እዛ ሀገር እያመሰ ያለው አብይ አህመድ እኔ አይደለም። እዛ ቲቪ የምትሰሩለት ቲቪ ላይ ያላችሁ ውሸታም ነው። አጭበርባሪ ነው። ለአረቦች ሸጧል። አገር እህቶችን ሸጧል። ወንድሞ ይው በአማራ ህዝብ የተመረጠውን ክርስቲያን ታደለን አስሮ እያሰቃያለ እውነትን የሚጽፈው ማን ነታየ ደንዳን አስሯል። ትላንትና አብይ አህመድ በቁሙ ኢትዮጵያዊ ገለዋል። ንቃ ዛሬ የኢትዮጵያ መከላከያ ሰራዊት ከኔ ጋር ቁም። ፋኖ ጥሪ ያቀርብላችኋለሁ። ዛሬ ስልጣኑ ወደኛ መጥቶ እንደዛ ማለት ግን ጴንጤ ወንድሞቼን አትገል፣ ኦርቶዶክስ ቤተክርስቲያንን አትነካ። በጽድቅ ኢትዮጵያን እንመራታለን። በምን? በእግዚአብሔር ቃል ስልጣን። አሜሪካኖች ወንድሞቼ ይመጣሉ። አረብ ወንድሞቼ ጋር በሰላም እንኖራለን። የሳውዲ ወንድሞቼ ጋር በሰላም እንኖራለን። የሊባኖን ወንድሞቼ ጋር በሰላም እንኖራለን። የእስራኤል ወንድሞቼ ጋር በሰላም እንኖራለን። I love my white people. I love my Muslim brothers. I love my black people. But the powers belong to Ethiopia. The powers belong to Africa. So, ወዳችኋለሁ። እመኑኝ ወንድሞቼ ጓደኞቼ የምታሰቃዩ ተዋል። ጓደኛ ኢትዮጵያ ያለችው አረብ ሀገር ያለችው አሜሪካ ያለችው አታሰቃያቸው። ሴቶቹ እንደ ማንኛውም ሴት አሜሪካ መምጣት ኑሮ ማሸነፍ ይፈልግ አያሸንፉኝም። እመኑኝ አያሸንፉኝም። ልጆቹን ሴቶቹን አታሰቃዩ። አትተዋቸው። ዋጋ ትከፍላለህ። ነገ ትነግረኛለች። ታውቃለህ ነገ ስልጣን ላይ ስወጣ ትነግረኛለች። እያሳደርክ የትም ሀገር ብትሆን አሁን አታመልጥ። የትም ሀገረኛ የትኛው ዓለም ላይ ያለው አርሚ ነፃ ሆኗል። it is only the matter of time። አንድ ትእዛዝ ነው። የትም ሁን አብይ አህመድ አታመልጠኝ። ምድር ሁሉ የኛ ነች። የትኛው እስር ቤት የትኛው አርሚ ለኔ ነው የሚሰራው። በቃ ያለፈው 500 ዓመታት የ3000 ዓመታት ታሪክን ከስር ሰብሬዋል። 24 ሰዓት ጸልይ ነበር፣ ጾም ነበር። ጸሎቴ የአውሬውን ኃይል ማድቀቅ ነበር። በእግዚአብሔር ቃል ስልጣን በጾም ጸሎት በቅድስና ወጋው። መልአኩ ሚካኤል ሲወጋው ማለት በቃሉ ወግጇል። ነፃ ሆናለች ዓለም። ሃሌሉያ! ነጭ ወንድሞቼ፣ ራሻ ወንድሞቼ፣ ዩክሬን ወንድሞቼ፣ ፓለስቲያኖቼ፣ ሲሪያኖች ሃሌሉያ ነፃ ሆነዋል። ኢትዮጵያዊ ኮንትራክተር ነው ቆሞ የሚያሰራው። ኦነግ ሸኔዎች ከጫካ ውጣ፣ አንዱን ከፋኖ ጋር አንዱን ከመከላከያ ሰራዊት ጋር አንዱ ማን ነው ጠላት ላይ ሆነው ግደለው። ጦርነት ደግሞ አሁን ኤርትራ ወንድሞችን አትስሙ። አንዋጋም በሉ። ኦሮሞ ጀነራል እጅ ስጥ። አብይ አህመድን ትእዛዝ መስማት አቁም። እሱ ተፈርዶበት እነዚህ አውሬ መሪዎች ይቀጣል። የራሻ መሪ ሆንክ፣ ፑቲን ሆንክ፣ ቤንጃሚን ኔታንያሁ ሆንክ፣ እነ ኦባማ ሆንክ፣ እነ አብይ አህመድ ኢሉሚናቲዎች እያንዳንዳችሁ እስር ቤት ትገባላችሁ። I'm telling the truth። ከነሱ ጋር አትወዳጁ። ያላችሁ ሰንሰለት በጥሱ አልቆላ። እኮ ዩክሬን ውስጥ ገብተው ድሮን ሰርተው ራሽያ ውስጥ ገብተው ድሮን ሰርተው የዩክሬን ወታደር ወጥተው በሪሞት ነው የመጡት። ከዚህ በላይ ምን ትፈልጋል? አብይ አህመድ ውጣታ ስልጣን ለኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ለፕሮቴስታንት፣ ለሙስሊም፣ ለተውጣጡ ለነጻድቁ አብዱ፣ ለነ ጴጥሮስ፣ ለነ ፓስተር ተስፋዬ ስዩም ሴንት ሉዊስ፣ ለነሱ ለነ ዳንኤል አምደ ሚካኤል ዘማሪው፣ ለነ ላሊ ሳሙኤል ወንድሙ፣ ቄስ ቶሎሳ ጎዲና የኦርቶዶክስ የጴንጤ የሙስሊም አንድ ሆናችሁ ኢትዮጵያውያን ሃይማኖት መሪዎች ከእንደገና ቁጭ ብላችሁ ጊዜያዊ መንግስት አዘጋጅታችሁ ጥሩ። አንዴት ያለች በሂሩት እያሰቃዩት ያለ እሷንም ጥሩ እኔንም ጥሩ
ኢትዮጵያም ጓደኛ ያለች እህቴ ሶፊያ ሽባባው በጣም ዋጋ ከፍላለች። ያላሰቃዩት ነገር የለም። ብዙ ነገር ታውቃለች። የአውሬው መንግስት አልቆለታል፣ ወድቋል። እግዚአብሔር ክብር። የኢትዮጵያ ትንሣኤ ላይ እንገኛለን ዛሬ። እህቶቼ በአረብ ሀገር ያላችሁ ነፃ ሆናችኋል። እንኳን ደስ አላችሁ። ወደ ሀገራችሁ ትመለሳላችሁ። የትላልቅ ህንፃ ባለቤት፣ የትላልቅ ሆቴል ባለቤት ትሆናላችሁ። እኔ ነኝ ንጉሠ ነገሥታችሁ። ከእንደገና ኢትዮጵያ ከፍ ብላ በዓለም ላይ ባንዲራዋ ይሰቀላል። የኢትዮጵያ አማርኛ ዋና ቋንቋ ይሆናል። ዓለም ሁሉ የኢትዮጵያውያን ነው። ኢትዮጵያ ከእንደገና ተነስታለች። በሚኒሊክ ቤተመንግስቴን እመሰርታለሁ። እግዚአብሔር የተመሰገነ ይሁን። በኢትዮጵያ ምድር ላይ ፍቅር፣ ሰላም፣ አንድነት፣ ደስታ ይነግሳል። ለሶፊያ እንደዘመረች ሁሉም መጥቶ ይጠግባል እንዳለች ከእንደገና አዲስ ምዕራፍ ኢትዮጵያውያን ከእንደገና ትንሣኤ ሆነን ተነስተናል። እግዚአብሔር ይባርካችሁ። አዲሱ የኢትዮጵያ ንጉሠ ነገሥት ሚካኤል አረጋ ከጊዜያዊ ቢሮ ከዳላስ ቴክሳስ አሜሪካ ከአንድ ሆቴል ውስጥ ሆኜ ነው ማስተላለፍላችሁ። በጣም እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኢትዮጵያን አንድ ያርግ፣ ወደ ሰላም ያምጣ። ግን ደመኞች፣ ደም አፍሳሾች ይቀጣሉ። አብይ አህመድ የትኛውም አገር የኛ ነው። ዱባይ የኛ ነው፣ ሳውዲ አረቢያ የኛ ነው። የትም ከፍርድ አታመልጡም። እጃችሁን ታስራችሁ ወደ ማረፊያ ትሄዳላችሁ። በጣም በቅርቡ፣ ምናልባት በጣም በቅርቡ። እግዚአብሔር አብዝቶ ይባርካችሁ። ወዳችኋለሁ። እንኳን ደስ አላችሁ ኢትዮጵያውያን። ኪንግ ኦፍ ኪንግስ ማይክል አረጋ፣ ግሬት ፕሪንስ ማይክል አረጋ። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ። God so loved the world. God so loved the world. አንድያ ልጁን እስኪሰጥ ዓለምን እንዲወዷል። ዮሐንስ 3:16። በእነዚህ በሶስቱ ነው እግዚአብሔር የዛሬ 3 ዓመት ራእይ የሰጠኝ። ንጉስ ነህ አለኝ። አሁን ንጉስናዬን ተቀበልኩ። እስክቀበል 2 ዓመት ፈጅቶብኛል። እኔ ማን ይቀበለኛል በሚል ከእንደገናስ ግሬት ፕሪንስ ማይክል አረጋ ነህ ሲለኝ አረ በዳንኤል ምዕራፍ 12:1 ላይ ከእንደገና ዓለምን ደግሞ ወዷል። ዓለምን መውደድ አለብህ። አይኖ ብዙ ነገር ሰርተው ግን ውደድ። የሚገሉህን የሚጠሉህን መርቅ፣ የሚያሳድዱን ጸልይ አይደል የሚለው። በዚህ ሁሉ ውስጥ አሳልፈኝ። ዛሬ ጊዜ ደርሷል። ሁላችሁንም ወዳችኋለሁ። ኦሮሞንም፣ አማራንም፣ ከምባታንም፣ ትግሬንም አንድ አድርጌ ነው የምገዛው። በ6 ወር በፊት ኢትዮጵያ ነበርኩ። ትግራይ እናቶች 5-6 ልጅ ይዘው ሲለምኑ በጣም አዝኜ ነበር። እግዚአብሔር ይባርካችሁ። ወዳችኋለሁ። ቻው